እኔ ይሄን መሬት እድሜ ልዬን ነው የማውቀው። እያንዳንዱን የአፈር ቅንጣጻ እያንዳንዱን ተክል አውቀዋለሁ። ምናልባት ስለ VO3 ሰምታችሁ ይሆናል። የጉግል ዲፕ ማይንድ የቅርብ ጊዜ ግኝት ነው። የሆነ ፕሮምፕት ጽፋችሁ ያንን ወደ አስደናቂ የሲኒማቲክ ሉክ በትንሽ ደቂቃ ውስጥ የሚቀይር በጣም ፓወርፉል የሆነ የኤአይ ቪዲዮ ጀነሬተር ነው። እነዚህ ሪሊስቲክ ከሚባሉ ትዕይንቶች እስከ ስሙዝ የካሜራ እንቅስቃሴዎች VO3 በኤአይ ፈጠራ የሚቻለውን ባውንደሪ ኦልሞስት አልፏል ማለት ይቻላል። ግን ዛሬ ስለዚህ ኤአይ ታሪክ ነግራችሁ አይደለም የመጣሁት። ኢንስቴድ VO3ን እንዴት በነፃ አክሰስ ማድረግ እንደምንችል ስቴፕ ባይ ስቴፕ እናያለን። አይነው ብዙ ሰዎች ይህን ኤአይ ለመጠቀም ክፍያ እንደሚያስፈልግና ሊሚትድ እንደሆነ ነው የሚያስቡት። ምን ማለት ትችላለሁ? ሁልጊዜ እንደዚህ አይነት አክሰስ ለማግኘት የሆነ መንገድ አለ፣ ግን ኦፊሻል አይደለም። we're gonna make it official። ቀጥታ ወደ ቪዲዮ እንሂድ። ኦኬ፣ በመጀመሪያ ወደ ጉግል ኤአይ ፕላንስ ኤንድ ፊውቸርስ መሄድ ይኖርብናል። እዛ ውስጥ ከገባን በኋላ ያላቸውን ወይም የሚሰጡትን ሰርቪስ እንደ ኦፕሽን ያመጣላቸዋል። ጉግል ኤአይ ፕሮ ለመጀመሪያ ወር ምንም ሳትከፍሉ መጠቀም ይቻላል፣ ግን ስቲል ቨርቹዋል ካርድ ያስፈልጋቸዋል። አባውት ዛት ሙሉ ቪዲዮ የምትፈልጉ ከሆነ ከዚህ በፊት ቪዲዮ ሰርቼ ነበር፣ ያንን ቼክ ማድረግ ትችላላችሁ። ከመጀመሪያው ወር በኋላ ወደ $20 መክፈል ይኖርባቸዋል። በሌላ በኩል እንደ አማራጭ ጉግል ኤአይ አልትራ አለ which is በጣም ኤክስፔንሲቭ ነው። ግን ቼክ ዲስ አውት፣ ጉግል ኤአይ ፕሮ እስከ 2026 መጨረሻ ድረስ ለተማሪዎች ነፃ እንደሆነ አስቀምጠዋል። እዚህ ጋር ከታች ስቱደንት ዲስካውንት የሚል ሊንክ አለ። እዛ ውስጥ እንግባና የጉግል ኤአይ ፕሮ ፕላን በአንዳንድ አገሮች ወይም ከተወሰነ እድሜ በታች ላሉ ሰዎች አቬይለብል እንዳልሆነ ነው እየነገረን ያለው። ኢንዲስ ኬዝ ዩኤስ ላይ ቤዝድ የሆነ ቪፒኤን መጠቀም ይኖርብናል። ያንን ለማድረግ ቀላሉ አማራጭ ክሮም ላይ ሆናችሁ ሜኒው ኤክስቴንሽን ከዛ ቪዚት ክሮም ዌብ ስቶር ሰርች ላይ ቪፒኤን ብላችሁ መጻፍ ነው። ከዛ የመጀመሪያው ፍሪ ቪፒኤን ፎር ክሮም የሚለው ውስጥ ገብታችሁ አቹ ክሮምን ትመርጣላችሁ። እኔ ጋር ኦልሬዲ ስለተጫነ ሪሙቭ ነው የሚለው። ከዛ ኤክስቴንሽን ውስጥ ገብታችሁ ፍሪ ቪፒኤን ፎር ክሮም which is አሁን የጫናችሁት ማለት ነው። አገር ትመርጣላችሁ። ዩኤስኤ ነው በእኛ ሴናሪዮ። ከዛ ኮኔክት ማድረግ ነው። እዛው ፔጅ ላይ ተመልሳችሁ ሪሎድ ስታደርጉት ይሄ ይመጣላችኋል። ቼክ ዲስ አውት። የዩኒቨርሲቲ ተማሪዎች ለ15 ወራት በነፃ አፕግሬድ የተደረገውን ጂሚናይ አክሰስ ማድረግ ይችላሉ። ግን እዚህ ጋር ትልቁ ኢሹ ጉግል ሪሊ ተማሪ መሆናችሁን ቬሪፋይ ማድረግ ይፈልጋል። እንደምታዩት የስቱደንት ዲስካውንት ለማግኘት ብቁ መሆናችሁን ለማረጋገጥ ከምትማሩበት ዩኒቨርሲቲ ጋር የተያያዘ ኢሜይል እንድታስገቡ ይጠይቃቸዋል። ዩኤስ ላይ የዩኒቨርሲቲ ተማሪ ስትሆኑ በአብዛኛው ከዩኒቨርሲቲ ጋር የሚገናኝ ኢሜይል አሳይን ይደረግላቸዋል። ያንን አክሰስ ማድረግ ስለማንችል ጉግል ላይ ኤዱኬሽን ሜል ጀነሬተር ብላችሁ ሰርች ስታደርጉ ቴምፖራሪ ሜል የሚል ይመጣላችኋል። ከዛ የምትፈልጉትን ዩዘር ኔም ታስገባላችሁ። የዚህ ኢሜይል ዶሜን edu.pl መሆን አለበት። ጀነሬት የተደረገውን ኢሜይል ኮፒ አድርገን ቬሪፋይ ስቱደንት ስታተስ ላይ ፔስት፣ ከዛ ቬሪፊኬሽን ኮድ ይላካል። ቴምፖራሪ ሜል ላይ ተመልሰን ኢንቦክስ ውስጥ ቼክ ስናደርግ ኦልሬዲ ገብቷል። ይህን 6 ዲጂት ቁጥር ኮፒ አድርገን እዚህ ጋር ፔስት፣ ከዛ ሰብሚት። አሁን ለጉግል ኤአይ ፕሮ ስቱደንት ዲስካውንት ኤሊጂብል እንደሆንን ይነግረናል። ከዛ ኮንቲኒው ስታርት ትራያል። ይሄ ለ15 ወር የሚቆይ ፍሪ ትራያል ነው። አስ ዩዥዋል ፔመንት ሜትድ ግዴታ ያስፈልጋል። እዚህ ጋር ነው ቨርቹዋል ካርድ የሚያስፈልጋችሁ። ብዙ አማራጭ አለ። ፓዮኒር፣ ባይቢት ላይ ካርድ ማግኘት ይቻላል፣ ቢትኖብ። ከዛ ሴቭ። ከዛሬ ጀምሮ ለ15 ተከታታይ ወራት ፍሪ ትራያል ይጀምራል። ደን ሴፕቴምበር 2026 ላይ አልቆ $20 መክፈል ትጀምራላችሁ ማለት ነው። ኦብቪየስሊ ካንስል ማድረግ ይቻላል ኤኒ ታይም። ሰብስክራይብ፣ ከዛ ጎቱ ጂሚናይ ፕሮ። ቡም! አሁን አክሰስ ማድረግ እንችላለን በቪዲዮ ደረጃ፣ ዲፕ ሪሰርች፣ ኢቨን ካንቫስ ሳይቀር። በዚህ ሰብስክሪፕሽን ሁሉንም ማለትም ጂሚናይ፣ VO2 እና VO3 አክሰስ ለማድረግ የጉግል ላብስ ኤአይ ፓወርድ የሆነውን ፍሎ እንጠቀማለን። ያንን ለማድረግ ሲምፕሊ ጉግል ላይ ፍሎ ብለን ሰርች እናድርግ። there we go። ከዛ create with flow፣ sign in with google፣ next። ከዛ ወደ ታች ወርዳችሁ continue። that's it። ፕሮፌሽናል የሆነ ፊልም ሜኪንግ ውስጥ ገብተናል። የሚያስፈልገውን ፕሮምፕት በመጻፍ ቪዲዮ ጀነሬት ማድረግ እንችላለን ማለት ነው። ፕሮፋይሉ ስትገቡ ላይክ 1000 የኤአይ ክሬዲት ይሰጣቸዋል። ይሄም በየወሩ የሚታደስ ነው። ለምሳሌ VO3 የምትጠቀሙ ከሆነ በእያንዳንዱ ጀነሬት በምታደርጉት ቪዲዮ 100 ክሬዲት ይወስዳል።
ባክግራውንድ ላይም የሚጠቀመው ኔቲቭ ኦዲዮ ስለሚኖር ክሬዲቱ ትንሽ ከፍ ይላል። ቪዮቱ ላይ ደግሞ ለእያንዳንዱ ቪዲዮ 10 ክሬዲት ይወስዳል። ሶ እስቲ ሲኒማቲክ የሆነ ቪዲዮ ክሬት እናደርግ። ምንም የምለው ነገር የለም ባይዘዌ ኮሜንቱን ለእናንተ ተውላችኋለሁ። ይህን ቪዲዮ ባይት ሰልፍ ለማዘጋጀት ራሱ 2 ቀን ምናምን የፈጀብኝ። አሁን በአጭር ደቂቃ ውስጥ ብዙ ኢንቨስትመንት ሊጠይቅ የሚችል ቪዲዮ ኤአይ ሲያዘጋጅ እያየን ነው። ኢትስ ሪሊ አሜዚንግ። በአጠቃላይ ይህን ይመስላል። እንደ ሁልጊዜው ቪዲዮን ከወደዳችሁት ላይክ አድርጉት። ታንክስ ፎር ዋቺንግ። በሚቀጥለው ቀን ፒስ